ቀላል ሰው የነበረው ጃበር በችግርና በመጎሳቆል የተሞላ ሕይወት ይኖር ነበር። ድህነት ለሱ የገንዘብ እጦት ብቻ አልነበረም። በሕይወት ቀለል ያሉ ፍላጎቶች ፊት አቅመ ቢስ የሚሆን ስሜት ነበር። ጃበር ጎህ ሲቀድ ወጥቶ እስከ ፀሐይ መጥለቂያ ድረስ ይሰራል። በበረሃ ዳርቻ ላይ ባለችው ትንሽ ጭቃ ቤት ውስጥ ለእሱና ለሚስቱ ቀለል ያለ ምግብ ለማግኘት በየቀኑ ይታገል ነበር። በየምሽቱ ደግሞት ይመለሳል። ግንባሩ በላብ ተሸፍኗል። ሆኖም የድህነቱን መራርነት ለመደበቅ ሁልጊዜ ፈገግ ይላል። ነገር ግን በውስጡ ጥልቅ የሆነ ሐዘን ተሸክሟል። ጃበርና ሚስቱ ብዙ ዓመት አልፈው ልጅ አልተሰጣቸውም ነበር። መድኃኒት ፍለጋ ቢንከራተትም ዋጋውም ውድ ነው የሚል ምላሽ ብቻ ይሰማል። መጀመሪያ ላይ ሚስቱ ጭንቀቱን ትጋራው ነበር። ነገር ግን ቀናት እያለፉ ሲሄዱ ትዕግስቷ አልቆ ተለወጠች። የሀብታም ሕይወትን መመልከት ራሷን ከቅንጦት ኑሮ ጋር ማወዳደር ጀመረች። ጨካኝ ቃላቶቿም ትንሿን ጎጆ መምላት ጀመሩ። አንድ ቀን ሚስትየዋ ከገበያ ተመለሰችና በድብርት ድምፅ ዛሬ ታላቅ ሀብታም ነጋዴ አየሁ፣ ትንሽ አነጋገርኩት አለችው። ጃበር ይህ መጨረሻው እንደሆነ አያውቅም ነበር። ነጋዴው ሀብታም ቢሆንም ስሙን የሚሸከም ልጅ ይፈልግ ነበር። ከዚያን ቀን ጀምሮ ሚስቱ ይበልጥ ጨካኝ ሆነች። እስከ መቼ ነው እንደዚህ የምንኖረው? ምንም አንለወጥም እያለች ቃላትን እንደ ፍላጻ ትወረውርበት ነበር። ከቀናት ክርክር በኋላ አንድ ቀዝቃዛ ምሽት ጃበር ከእርሻው ተመለሰ። ሚስቱ በሩ ላይ ቆማ በቀዝቃዛ እይታ ተቀበለችውና ሁሉም ነገር አልቋል፣ ጃበር እጅ ይፈልጋለሁ አለችው። የሰማውን ማመን አቃተው። በጭካኔም ምንም አልፈልግም፣ ዝም ብለህ ፍታኝና ሌላ ህይወት ልኖር አለችው። ያ ፍታኝ የሚለው ቃል ልቡን ሰነጠቀው። ለጥቂት ሰከንዶችም ዝም ብሎ ቆመና ከነፍሱ የቀረውን የሚቆጥረውን ቃል ተናገረ። ፈታት። እሷም ወደ ሀብታሙ ነጋዴ እያመራች የጃበርን ፍቅርና ህልም ከኋላ ትተሄደች። ጃበር በጎጆ ውስጥ ብቻውን ቀረ። ሐዘኑ በእሷ መሄድ ላይ ብቻ ሳይሆን ከእሷ ጋር በጠፋው ተስፋ ሁሉ ላይ ነበር። በውስጡም የታማኝነት ሽልማት ሁልጊዜ ኪሳራ ነው የሚል ጥያቄ ይሰማው ነበር። ቀናት በዝግታ አለፉ። ምንም እንኳን ሚስቱ ክዳው ብትሄድም እሱ ግን አልጠላትም ነበር። ይልቁንም ሲሳይ በገንዘብ ሳይሆን በእርካታ መሆኑን ስላልተረዳች በሽታ ሆነበት። አንድ ቀን ማለዳ ላይ ከወትሮ በተቃራኒ ሰማዩ ጥርት ብሎ ነበር። ድካም እስኪያሸንፈው ድረስ ከሰራ በኋላ አረፈ። በሐሳቡ ውስጥ ሳለ ከሩቅ እጅግ በጣም የሰላና የተራበ ውሻ አየ። ሰውነቱ ከረሃብ ይንቀጠቀጣል። ጃበር በዚያ ቀን የነበረው ብቸኛ ደረቅ ዳቦ ተመለከተና ቃተተ። በውስጡ ርኅራኄ የተሰማውና ይህ ውሻ ከኔ የበለጠ ደካማ ነው፣ እኔ አሁንም የሚሰጠው ነገር አለኝ አለ። ግማሹን ቆርሶ ለውሻው ሰጠውና ብላ ጓደኛዬ፣ በእግዚአብሔር ስም አለው። ውሻውን በስስት በላ። ጃበርም ጥቂት ውሃ አጠጣው። ጃበር ይህ ቀላል ተግባር ሊያጣው የደረሰውን ሰብአዊነት እንደመለሰለት ሆኖ እንግዳ መጽናናት ተሰማው። ውሻው ከበላ በኋላ በምስጋና አንገቱን ወደ ጃበር አነሳ። ከዚያም በድንገት ቆመና እንዲከተለው እየጠቆመ በቀስታ መጮህ ጀመረ። ጃበር በውስጡ የሆነ ነገር እየገፋፋው ውሻውን ተከተለ። ፀሐይ እየጠለቀች ባለችበት ሰዓት ከረጅም ርቀት በኋላ እንግዳ ምልክቶች ወደ ተቀረጹበት የጥንት ድንጋዮች ስብስብ ደረሱ። ውሻው እዚያ ቆሞ በትልቅ ድንጋይ ግርጌ ምድር መቆፈር ጀመረ። ጃበርም የእንጨት ዘንጉን ተጠቅሞ ሊረዳው ጀመር። አፈርን ሲያራግፍ የነሐስ ቀለም ያለው የብረት ቁራጭ ብልጭ አለ። ከአሸዋው ስር አቧራ የሸፈነው ትንሽ የነሐስ ሳጥን አገኘ። ጃበር በድንጋጤ ይህ ከእግዚአብሔር የመጣ ሲሳይ ነው ብሎ ጮኸ። መቆለፊያውን ሰብሮ ክዳኑን ከፈተ። ወርቅ ወይንም ዕንቁ ሳይሆን በጥንቃቄ የታጠፈ የቆየ ቢጫ ካርታ አገኘ። ጃበር ለረጅም ጊዜ ተመለከተው። የሆነ ነገር ይህ ወረቀት ወደ አዲስ ዕጣ ፈንታ እንደሚመራው ነገረው። ውሻውንም መጥተውና አንተ እንደ እግዚአብሔር መልእክተኛ ነህ፣ ፈጽሞ የማልመውን በር ለመክፈት ዘዴ ነበር ካለው። ጃበር ካርታውን ተከትሎ የደረሰበት ግዙፍ ድንጋይ ፊት ለፊት ቆመ። በውስጡ ፍርሃትና መደነቅ ተቀላቅሎበታል። ጌታዬ፣ ይህን መንገድ ከጻፍከው እንድጨርሰው ብርታት ስጠኝ ሲል በሹክሹክታ ተናገረ። ድንጋዩንም በሙሉ ኃይሉ ገፋው።
ከዚያም ድንጋዩ በዝግታ ወደ ጎን ተንቀሳቀሰና ጠባብ ጨለማ መተላለፊያ ተገለጠ። ጃበር የዘይት መብራቱን አብርቶ ገባ። ብዙም ሳይቆይ በድንጋዩ ውስጥ በተቀረጸ ክፍል ደረሰ። ክፍሉ ከግድግዳዎቹ በተከመሩ ሳጥኖች በሚመጣ ደካማ ወርቃማ ብርሃን ያበራ ነበር። ሳጥኖቹን ሲከፍት ዕንቁዎቹን፣ የወርቅ ቁርጥራጮችና የጥንት ሳንቲሞችን አገኘ። ጃበር በድንጋጤ መሬት ላይ ተቀመጠና ራሱን አጎነበሰ። በውስጡ የነበረው የስግብግብነት ስሜት ሳይሆን ጥልቅ ምስጋና ነበር። በሚተርድ ድምፅ እውነተኛው ሀብት ይህ ወርቅ አይደለም፣ ነገር ግን በምድረ በዳ ውስጥም ቢሆን ደግነት ያረሳው ልብ ነው አለ። ጃበር አዲስ ሕይወት ለመጀመር በቂ የሆነውን ሀብት ብቻ ወሰደ። ከዋሻው ሲወጣ ተለውጦ ነበር። ከአሁን በኋላ ድህነቱን የሚሸሽ ሳይሆን ሀብት የሚለካው በልብ ባለው ምሕረት መሆኑን የተረዳው ሰው ሆነ። ሀብት ከተገለጠለት በኋላ ጃበር ትንሿን ጎጆውን አስተካክሎ ትልቅ ቤት ሰራ። ነገር ግን ለድሆች ደግና ለጋስ መሆን አልረሳም። ብዙም ሳይቆይ ልቡን የሚያስደስት ጻድቅ ሴት ጋር ተገናኘ፣ አገባት። ከዚያም ከስቃይ በኋላ እውነተኛ ደስታን የምትወክል ውጅዳን የምትባል ሴት ልጅ ተሰጠው። በዚያው ጊዜ የቀድሞ ሚስቱ ሕይወት ተበላሽቶ ነበር። ሀብታሙ ባሏ ልጅ ባለመስጠቷ ምክንያት ቀዝቀዝ ብሎ ፈታት። ከዓመታት በኋላ አንድ የጸደይ ጠዋት ጃበር በቤቱ ግቢ ተቀምጦ ሳለ የቀድሞ ሚስቱ በደከመችና በተቀደደ ልብስ ቀረበችው። እንባ እየፈሰሳት በሹክሹክታ ጃበር ይቅር በለኝ፣ እውነተኛ ሀብት በልብ ውስጥ መሆኑን ሳላቅ በድህነት ዓይኔ ታውሮ ነበር አለችው። ጃበር ያለ ቁጣና ጥላቻ በረጋ መንፈስ ተመለከታትና ሴት ሆይ ታማኝነትን የሸጠ ከጠፋ በኋላ ሊገዛት አይችልም። አሁን ልቤም በምሕረት የሞላች ቤተሰብ አለች። ስትሄጂ ድሃ ነበርኩ፣ ዛሬም እንደሄድሽው ሂጂ አላት። እሷም ጸጸት የስግብግብነት ከፍተኛ ዋጋ መሆኑን ተረድታ በኀፍረት ሄደች። ጃበርም ወደ ሰማይ ተመለከተና አቤቱ ድህነቴን ወደ ሀብት እንደለወጥክ ልቤን በታማኝነትና በምሕረት ጽኑ አድርግ አለ። ታሪኩም የሚያስተምረው በስግብግብነት ዘመን ታማኝነትን የሚዘራ በተስፋ መቁረጥ ዘመን ደስታን ያጭዳል የሚል ነው።